ፕሪሚየር ሊግ እንደ አሁኑ ሳይሆን ከክፍለ ሀገር የሚመጡ ቲሞች ስለነበሩ በእንደዛ መልኩ 78 እንዲሁ ቡናን ጥሩ ሁኔታ ከነሱ ጋር ፋይናል ደርሰን ወደ ለባዶ ትዝ ይለኛል ባረሰው እንደሱ አድርገን ሻምፒዮን ሆነን 79ም እንደዚሁ በተከታታይ 3 ጊዜ በተከታተለን ባለውበት ጊዜ ተከታታይ 3 ጊዜ ሻምፒዮን ሆነን ትልቁ ነገር ድሮ አሰልጣኙ ብቻ ሳይሆን ተጫዋቾቹ ፍቅር አላቸው ስሜት በጣም ለፉትቦሉ ዲቮትነ ፍቅር አለ ወጥወደዋል በዚህ ላይ ለህይነት የሚባል ነገር አለ እንግዲህ አሁን ሪሌቲቭ በንጽጽር እኔ ከራሴና ከጓደኞቼ ከማየው ነው ብዙም ልትጠቀም የምታስበው ነገር የለም የምታስበው ያንን ነገር የዛ ኢንፍሉዌንስ የለም የጥቅም የሚለው ነገር ኢንፍሉዌንስ የለም እና አንድ ትልቁ ግብ ጥሩ ነገር ያገኝ የተጫወትክ ውጤትም ለማምጣት የሚለው ነው እና የነበረን ፍላጎት ስለዚህ በዚህ መልኩ ተጫዋቾቹ በጣም ፍቅር አለን በጣም ከሚገባው በላይና እንደዚህም በተከታታይ ጊዜ የሊጉን ሻምፒዮን ሆነናል የአዲስ አበባ ቢራ ቡድን በድል እንዳሸበረቀ ተጓዘና ሐምሌ 23 1983 ስያሜው ተቀይሮ እንደ ጥንቱ የቅዱስ ጊዮርጊስ የስፖርት ማህበር ተብሎ እንዲጠራ ተወሰነ በአዲስ ስሜትም በተከታታይ ትውልድ ቅብብሎሽ በ1986 87 88 ዓመተ ምህረት በተደጋጋሚ የአሸናፊዎች አሸናፊ ሻምፒዮን በመሆን ታሪክ አስመዘገበ 86 እኔ ያው ወጣት ቡድን ነበርኩ 86 ሻምፒዮን ነበሩ 87ም ስንመጣ ሻምፒዮን ነበር 88ም እንደዚሁ 89 ላይ ነው ዋንጫ ያጣ ነው 89 ላይ በተደረገው የፎርማት ለውጥ ጊዮርጊስ ወደ ታች ተብሎ ወርዶ ነበር አመቱ መጨረሻ ላይ ነው ፕሮግራሙ ወጣው መጀመሪያ ባልተነገረ ፕሮግራም ነው ጊዮርጊስ ወደ ታች ወጣው ከአራተኛ በታች ወጣቸዋል ተብሎ ግን እንደዛም ሆኖ ወደ ታች ወርደን በመነጫወትበት ጊዜ ከፕሪሚየር ሊጉ ባልተናነሰ መልኩ ነበር በጣም ትልቅ ትኩረት የነበረው ውድድሩ ለምን ጊዮርጊስ ስላለበት ማለት ነው እና ያን አመት እንደውም ማስታውሰው በያለ መሸነፍ የጥሎ ማለፉንም የክልል 14 ሻምፒዮን ሆነን ወደ ላይ የመጣ ነው ባለ መሸነፍ እና መጨረሻ ላይ ድሬዳዋ ላይ በተደረገው ውድድር እንደዚሁ አሸንፈን ወደ ፕሪሚየር ሊግ የመጣ ነው ፕሪሚየር ሊግ እንግዲህ ከመጣን በኋላ 91 ዓመተ ምህረት 90 ወደ 91 ስንገባ ሁሉንም ዋንጫዎች እኛ ነን የወሰድነው የጥሎ ማለፉንም የአሸናፊዎች አሸናፊውንም የዋናው የሊጉንም ውድድር እንደዛ ነው የወሰድነው 92ም ፕሪሚየር ሊግ ወስደናል 93 መብራት ኃይል ወሰደ 94 ጊዮርጊስ 95 ጊዮርጊስ እንደዚህ ነው ብዙ እንግዲህ ኔጋ ያው 3 አይነት ግሩፕ ነው ያጋጠመኝ የመጀመሪያ ግሩፕ እኔ ስገባ ያው በኢትዮጵያ ፉትቦል ትልቅ ስም ያላቸው እነ ሙልጌታ ከበደን አግኝቻለሁ ከነሱ ጋር ከነ ተስፋዬ ወርጌቾ ጋር የመጫወት እድሉን አግኝቻለሁ ከዛ በኋላ ደግሞ በጣም ቁጭ ብለን ስናጨበጭብላቸው የኖርነው ነው በተለይ ሙልጌታ ልዩ ተጫዋች የመጨረሻን 2 አመታት ከሙልጌታ ጋር የመጫወት እድሉን አግኝቻለሁ ከዛ በኋላ የኛ ግሩፕ ደግሞ አለ እነ ዘሪሁን እና አሸናፊ እነ ቆጬ እነ ቴዎድሮስ ቡካንዴ ይሄ አንዱ ግሩፕ ነው መጨረሻ ላይ ደግሞ ከጊዮርጊስ በመውጣበት ዘመን ደግሞ እነ ሙላለም እነ ዳዊትን እነዚህን ተጫዋቾች ደግሞ አብረውኝ ተጫውተዋል ቅዱስ ጊዮርጊስ የኳስ ህይወቴን በዋንጫ የታጀበ እኔ ከመጀመሪያ ከጀመርኩ እስከ መጨረሻው እስከ አቁም ድረስ ዋንጫ አለበት ዋንጫ አግኝቼ ነው ትልቅ መደሰትበት ነገር ያን እና ለሌላም ቲም ገብቼ መጫወት ያልፈለኩት ቲም ነው ብዬ ነው ጊዮርጊስ ነው ብዬ ነው ማለት ከጊዮርጊስ ጋር ወኛ ድል ያደረኩባቸውን ሁሉንም አስታውሳለሁ ያው ፕሪሚየር ሊጎቹ ከተጀመረ ጀምሮ በዚህ 10 አመት ውስጥ ለሰባተኛ ጊዜ ዘንድሮ በልተናል ለሰባተኛ ጊዜ እና በዛ አመታቶች በሙሉ ያሉን ድሎች በጣም ጣፋጮች ነበሩ እና ከተለየ የምናየው ነገር ቢኖር ያው በ95 ነው አካባቢ በቡና ከተጫወተን 2-1 ያሸነፍነው በጣም የተለየ ነበር አመራሮች ተጫዋቾችና የልብ ደጋፊዎች የጊዮርጊስን ህልውና ባስተማማኝ መሰረት ላይ ለማቆም ደፋ ቀና ማለት ጀመሩ ወደር የሌለው ልፋታቸውም
ለቅዱስ ጊዮርጊስ ታሪክ አዲስ ምዕራፍን ከፈተ። በ1992 ዓ.ም ቅዱስ ጊዮርጊስ ህዝባዊ ሆኖ በፌዴራል ስፖርት ኮሚሽን ዕውቅናን ያገኘ የመጀመሪያው ኢትዮጵያዊ ክለብ በመሆን የምስክር ወረቀቱን ተቀበለ። ህዝባዊነቱ የእድገት ስርዓትን ፈጠረለት። ህዝባዊነቱ በሀብታቸውም በእውቀታቸውም ምንጊዜም አለውልህ የሚሉትን የልብ ደጋፊዎችን አፈራለት። እነርሱም ሰለቸን መረረን ሳይሉ ከወደቀበት አነሱት። የቅዱስ ጊዮርጊስ የስፖርት ማህበር የበላይ ጠባቂ የሆኑት ሼክ መሐመድ ሁሴን አሊ አላሙዲንና የስፖርት ማህበሩ የቦርድ ሊቀመንበር አቶ አብነት ገብረ መስቀል የዚህን ዘመን አደራ የተረከቡ የቅዱስ ጊዮርጊስ መከታዎች ናቸው። እነርሱ ለቅዱስ ጊዮርጊስም ለኢትዮጵያም ስፖርት እድገት በመልፋት ላይ ይገኛሉ። ይህ እውነታም በሀገራችን የስፖርት ታሪክ ውስጥ እንደደመቀ ይኖራል። ዶክተር ሼክ መሐመድ አላሙዲን በዛሬው ዕለት ዋንጫውን ሀገር ላይ ላስቀረው ወይም ሀገራቸው ላይ ላስቀሩት ለተጫዋቾቻችን በሙሉ ለእያንዳንዱ 50 ሺህ ብር ተሸላሚ። ተመልካቾቻችን የቅዱስ ጊዮርጊስ ታሪክ ከአቶ አብነት ገብረ መስቀል ቤተሰብ ታሪክ ጋር በእጅጉ ተዋህዶ ዘልቋል። የቡድኑ የመጀመሪያው ፕሬዝዳንት አጎታቸው አቶ ገብረ ስላሴ ኦዳ ነበሩ። ሌላው አጎታቸው ፊታውራሪ ገብረየስ ኦዳ ደግሞ የሥራ አስኪያጅ ኮሚቴ ሆነው አገልግለዋል። እነሆ ከ60 ዓመታት በኋላ ደግሞ አቶ አብነት ገብረ መስቀል የታሪክን ሂደት ተቀብለው ቅዱስ ጊዮርጊስን በበላይነት እየመሩ ናቸው። እኔ ከብዙ ዓመታት ቆይታ በኋላ ወደ ሀገሬ ስመለስ እዚህ ዛሬ ያለሁበት የቅዱስ ጊዮርጊስ ቡድን ውስጥ ገባለሁ የሚል ምንም ሀሳብም የለኝም ነበረ። ግን አጎቴ ጊዮን ሆቴል በተደረገው ስብሰባ ላይ ጠርተውኝ እንድትገኝ ብለውኝ አቶ ገብረ ስላሴ ኦዳ ይህ ቡድን እኛ ብዙ መስዋዕትነት የተከፈልንበት ብዙ የደከምንበት የለፋንበት ነው። ይህ ቡድን ብዙ ቀላል ቡድን አይደለም እና ታሪካዊ ቡድን ስለሆነ ከቤተሰብም እንዲወጣ ስለማንፈልግ አንተ ጎረምሳ ነህ ተሯሩጠህ ይህን ቡድን አንድ ቦታ ለማድረስ ስላለብህ ይህን ቡድን እንድትረከብ እፈልጋለሁ ብለው ጊዮን ሆቴል ጠርተውኝ ብዙ ደጋፊዎች ባሉበት በዛ ወቅት ደጋፊዎች አሰባሳቢ ፋንድሬዚንግ ኮሚቴ ተቋቋመና የዛ ምክትል ሰብሳቢ ሆኜ ተመረጥኩ እና በዛ ነው ጀመርኩት። ከዛ ያለን የክቡር አቶ ይድነቃቸው ተሰማ ልጅ አቶ ታደለ ደግሞ ሼክ መሐመድን ወደዚህ ወደ ቅዱስ ጊዮርጊስ ቡድን እንዲመጡ በማድረግ በኢምፔሪያል ሆቴል በተደረገ ፋንድሬዚንግ ላይ ተገኝተው እሳቸው በሰጡን ከፍተኛ እርዳታ ትልቅ ደረጃ ላይ ለመድረስ ችለናል እና ከዛም ወዲህ ሼክ መሐመድ የበላይ ጠባቂ እንዲሆኑ ጠይቀናቸው ያን ተቀብለው ክለባችንን በፋይናንስ በኩል በሚገባ እየረዱን እዚህ ደረጃ ደርሰናል እና እኔ በመጣሁበት ወቅት በውጪ ዓለም ያካበትኩትን ልምዶች ማያቸውና ያው እንትኑ ኤክስፖዠር ስለነበረኝ ውጪ በመኖር የማየት የመስማት የማንበብ ያንን ኤክስፒሪየንስ ወደዚህ መገልበጥ አለብኝ በማለት ተጫዋቾች ወደ ክለባችን ፈርመው እንዲገቡ የፊርማ ገንዘብ በማስጀመር ስፖንሰርሺፕን በተመለከተ አንድ ትልቅ ካምፓኒ ልብሳችን መለያችን ማሊያው ላይ ስሙን ቢለጥፍ ከፍተኛ ገንዘብ እንዲከፍል በማድረግ ሞሃ ለስላሳ ፔፕሲን በ500 ሺህ ብር አመጣን። ከዛ ዳሽን ባንክ
እንደዚህ በከፍተኛ ገንዘብ ሌሎችንም ትልቅ መስሪያ ቤቶችን ኮርፖሬት ሜምበርስ በማድረግ እና ደጋፊዎቻችንን ደግሞ እንዴት እንደሚሳተፉ የበለጠ ገንዘብ ጀነሬት ማድረግ እንዳለበት ክለቡ በማወቅ አንዳንድ ማቴሪያሎች እያመጣን በትርፍ እየሸጥን ለደጋፊው እንደ ባርኔጣ፣ ቲሸርት፣ ቁልፍ መያዣ፣ ፔንና የቢራ መጠጫ ብዙ ነገሮች አሉ እና እንደዛ እያደረግን ነው እና በዚህም ጊዜ ማድረሳው ቢጂአይ ኢትዮጵያ በጣም ትልቅ ደጋፊያችን ነው። ራሱ የፈረሱ የኛም የቢጂአይ ደግሞ ስለሆነ በጋራ የምንካፈለው ሎጎ ነው፣ አርማ ነው። ስለዚህ እነሱም ከፍተኛ ወደ 1 ሚሊዮን ብር በዓመት ይሰጡናል እና ባለውለታችን ናቸው። አሁንም እየረዱን ነው ያሉት። ስለዚህ እንዲህ አይነት ነገር ነው እንግዲህ ውጭ ያየነውን ነገር ለማምጣት። ሁለተኛ ፕሮፌሽናል አሰልጣኝ እንዲኖረን ሁሌ እንመኝ ነበር። ለውጥ መምጣት የሚችለው በእንደዚህ ደረጃ ነው እና ፕሮፌሽናል አሰልጣኝ አመጣን። ቀጥሎም ደግሞ ተጫዋቾችንም አመጣን። ተጫዋቾችም ከአንድ ክለብ ወደ አንድ ክለብ በገንዘብ ትሬድ እንዲያደርጉ እሱም ሁሉ የጀመርነው በር የከፈትነው እኛ ነን እና ቅዱስ ጊዮርጊስ ፈርቀዳጅ በመሆን በብዙ ነገር የመጀመሪያው ነው እና በኢትዮጵያ ስፖርት በጠቅላላ ቅዱስ ጊዮርጊስ ቡድን ብዙ አስተዋጽኦ ያደረገ ነው። ወደፊትም ይቀጥላል። የኢትዮጵያ ፉትቦል ፌዴሬሽን ሲቋቋም በ1936 ዓመተ ምህረት ቅዱስ ጊዮርጊስ ትልቅ ሮል ተጫውቷል። አጎቴ አቶ ገብረስላሴ ወዳና ተራራ ገብረጊዮርጊስ ወዳ የመጀመሪያው የሥራ አስፈጻሚ ኮሚቴ ሆነው ተመርጠዋል ከቅዱስ ጊዮርጊስ ቡድን። ስለዚህ ቅዱስ ጊዮርጊስና የኢትዮጵያ ፉትቦል ፌዴሬሽንም ከ1936 ዓመተ ምህረት ከአመሰራረቱ ጀምሮ ትልቅ እገዛ ያደረገ ቡድን ነው። በተጫዋቾችም ቢሆን በአንድ ወቅት 14 ተጫዋቾችን ለብሔራዊ ቡድን፣ ለኦሎምፒክ ቡድን፣ ለታዳጊ ቡድን ያበረከተ ቡድን ነው እና ቅዱስ ጊዮርጊስ በጣም ትልቅ ቡድን ነው። ለኢትዮጵያ ስፖርት ትልቅ አስተዋጽኦ ያደረገ ቡድን ነው። ወደፊትም ደግሞ እኛ ዓላማችን በዚህ ብቻ በራሳችን ብቻ ሳይሆን ኢትዮጵያ ስፖርት እንዲያደግ እንደኛ አይነት ክለቦች እንዲፈጠሩ በማድረግና ውድድሩ ጣዕም እንዲኖረው ዝም ብሎ አንድ ክለብ ብቻ አሸነፈ ብቻ ሳይሆን ክለቦች ተፎካካሪ ክለቦች እንዲጠናከሩ ሁሉ የማድረግ እንትን ነው። ቅዱስ ጊዮርጊስ በ1992 ዓ.ም በአዲስ መልክ እንደተደራጀ 1,250,000 ብር በማውጣት በታሪኩ ለመጀመሪያ ጊዜ የራሱ የሆነ ቋሚ ጽሕፈት ቤት አቁሟል። ለተጫዋቾች መመላለሻ መለስተኛና ከፍተኛ አውቶቡሶች ተገዝተዋል። የስፖርት ማህበሩ በህዝባዊነቱ ራሱን ችሎ በሁለት እግር እንዲቆም በሽግግሩ ጊዜ የነበሩት አመራሮች፣ የደጋፊ ማህበር፣ የእርዳታ አስተባባሪ ኮሚቴና በ1992 የተመረጡት ጊዜያዊ አመራር ቦርድ ያደረጉት አስተዋጽኦ መቼም የሚዘነጋ አይደለም። ከዚያን ጊዜ ጀምሮ የቅዱስ ጊዮርጊስ ህዝባዊነት እያበበ ሲሄድ አመራሩና ደጋፊውም በአንድ ልብ ተጓዘ። የስፖርት ማህበሩን አመራር ራሳቸው መርጠው እንዲያቀርቡ የቡድኑ ደጋፊዎች በሙሉ ድምጽ ኃላፊነት የሰጧቸው ለቅዱስ ጊዮርጊስ ሀብታቸውን፣ ጊዜያቸውንም ራሳቸውንም አሳልፈው በመስጠት ከፍተኛ መስዋዕትነት በመክፈል ላይ ለሚገኙት ለአቶ አብነት ገብረመስቀል ነበር። ቅዱስ ጊዮርጊስ የአንድነትና የፍቅር ቡድን ለመሆኑ ከዚህ በላይ ምን ማረጋገጫ ያስፈልገው ይሆን?
ጊዮርጊስ ታሪክ መሰረቱን አይቶ ይቀጥላል። ለዚህ ለተሰበሰበው የጠቅላላ ጉባኤ አባላት ትንሽ ብትናገሩ እኔ ብቻ ከምናገር ደስ ይለኛል። ከአቶ ኢሳያስ ሀደራ እጀምራለሁ። እሺ፣ አመሰግናለሁ አቶ አብነት። እንግዲህ ቅድም ሲባል እንደሰማነው ከእናንተ ጋር ተመካክረን እኛ የቦርድ የእግር ኳስ የቅዱስ ጊዮርጊስ የቦርድ ልምድ የለንም፣ ግን እንዲሁ ስለ ሁላችን በአቅማችን በፒአር ደረጃ በተለይ አካዳሚውን በተመለከተ አንዳንድ የውጭ ልምዶችን ወደዚህ አምጥተን ለመስራት እና ከእናንተ ጋር ተመካክረን የአቅማችንን ያህል ለማድረግ ቃል እንገባለን። አስተያየቶች ካሉ ከእናንተ ከደጋፊዎች በስብሰባ መድረክ ላይ ብቻ መሆን የለበትም። በአጋጣሚ በመንገድ እንዲሁም በተለያየ ቦታዎች ሀሳባችሁን እንድትለግሱኝ ጠይቃለሁ። አመሰግናለሁ። እኔ ስሜ አለማየሁ ኃይሌ ይባላል። ለዚህ ኃላፊነት ስለሰጣችሁኝ አመሰግናለሁ። ከልጅነቴ ጀምሮ እንግዲህ ከጊዮርጊስ ጋር ያደኩ ነኝ። ከጋሽ መንግስቱ ጀምሮ ስቴዲየምም ብዙ ጊዜ እገባለሁ፣ አሁንም አያለሁ፣ እመለከታለሁ እና አሁን ደግሞ ይሄ እድል ስለሰጠኝ አመሰግናለሁ። እንግዲህ ያለኝን ደግሞ እውቀት የስፖርትም ይሁን በሌላ ለክለቡ በሚቻለኝ ሁሉ አበርክቼ ይሄን ክለብ እንግዲህ ወደ ተፈለገበት ለማስኬድ ከቦርድ አባሎቹ ጋር ሆኜ ለመስራት ቃል እገባለሁ። አመሰግናለሁ። እኛም ቃላችን እንድናድስ ተፈልጓል። ለዚህ ለትልቅ ክለብ ለማገልገል መታጨት ትልቅ ክብር ነው እና በዛ ደረጃ መጥነን ታይተን ለውጥ ለማምጣት የሚቻለንን ሁሉ እናደርጋለን። በአቅማችን እውቀታችንን ቅዱስ ጊዮርጊስ እንዳልኩት ትልቅ ነው። የበለጠ ትልቅ ለማድረግ ከዚህ ከተመረጡት ጓደኞቼ ጋር ሆኜ የአቅሜን እንደገና ለሌላ አንድ ተርም ለማገልገል ሙሉ ፈቃደኛ ነኝ። አመሰግናለሁ። እሺ፣ እኔም እንግዲህ ያው ባለፉት ዓመታት ይህንን ክለብ ካለኝ ጊዜ በመቆጠብ ትርፍ ጊዜ መስዋዕት በማድረግ አቅሜ የፈቀደው ሁሉ ሳደርግ ቆይቻለሁ። ዛሬም እዚህ በእናንተ ፊት ይህን የመሰለ ከባድ ኃላፊነት ስትሰጡኝ ወደ ኋላ ማለት ባለመቻሌ ነው የተቀበልኩት ካለኝ የስራ ብዛት አንጻር። ሆኖም አሁንም ያለኝን ጊዜ መስዋዕት በማድረግ ለዚህ ክለብ ትልቅ ነገር እንሰራለን ከሚሉት አንዱ ሆኜ ለማገልገል ቃል እገባለሁ። እሺ፣ አመሰግናለሁ። እኔም እንዳለፉት ዓመታት ያለኝን ጊዜ፣ ጉልበት፣ እውቀትም ሆነ ገንዘብ ለጊዮርጊስ እንዳሳለፍኩት ሁሉ አሁንም ለወደፊትም ባለኝ ጉልበት፣ አቅምና ገንዘብ ለማገልገል ዝግጁ ነኝ። አመሰግናለሁ።